በበሩ ገብተሽ አረፍ በይ ጓዳ እንግዳይ ነህ የማትሰለቸኝ በተመቸ ቀን መተህ አጫውተኝ እንግዳይ ነሽ የኔ እንግዳ በበሩ ገብተሽ አረፍ በይ ጓዳ እንግዳይ ነህ የማትሰለቸኝ በበሩ ገብተህ መተህ አጫውተኝ። እንግዲህ ዳኞች የኔን ድምፅ ከሰሙ በኋላ ሁለተኛ ሙዚቃ በደረሰበት እንዳትደርስ የሚል ማዕቀብ ይጥላሉ ተብሎ ይጠበቃል። በትክክል እንዴት ቆያችሁን ተመልካቾች? የእረፍት ቀናችሁን መርጠን በተመቻችሁ ቀን እንድትመለከቱን አዲስ ታለንት ሾው በአራተኛው ምዕራፍ የመጨረሻው ዙር ውድድር ተከስተናል። አዲስ ሚዲያ ኔትወርክ ከአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ በጋራ በመቀናጀት ወደ እናንተ የሚያደርሰው የምዕራፍ 4 የመጨረሻ ዙር አዲስ ታለንት ሾው በሶስቱም ክውን ጥበባት በሙዚቃ በሰርከስ እንዲሁም ደግሞ በትወና ወደ እናንተ ከዚህ ሰዓት ጀምሮ መድረሱን የሚቀጥል ይሆናል። እንደ ሁልጊዜው የምታዘንጠን ደግሞ ሽን አዲስ ነች 22 ጎላጉል ፊት ለፊት ታውን ስኬር ሁለተኛ ፎቅ ትገኛለች። እንደ ወትሮው ሁሉ የድምፅ ተወዳዳሪዎችን ወደ መድረኩ እንጋብዛለን። እኛ ላበላሸነው ይቅርታ እየጠየቅን በመጀመሪያ ስራውን የሚያቀርብልን ናትናኤል አስራት ይሆናል። ወደ መድረኩ እንጋብዘዋለን። ብለው ጠየቁ ልጆችሽ ብትርቂያቸው አንቺን ለማጣት ሲራቡ በናፍቆት አትቅጫቸው የእኛ እንዴ ሆኗል ግድ የለም ዛሬን መተሽ እያቸው ብለው ጠየቁ ልጆችሽ ብትርቂያቸው አንቺን በማጣት ሲራቡ በናፍቆት አትቅጫቸው የእኛ እንዴ ሆኗል ግድ የለም ዛሬን መተሽ እያቸው በልጅ
ፈሷል ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ ለነሱ አዝኖ እንጂ ልቤ ቢጠፋ ሰው ፊት ቀልቤ ናትናኤል አስራት የዘጠናዎቹ ፈርጥ የጎሳዬ ተስፋዬን ሙዚቃ በዚህ መልኩ አቅርቦታል። ዳኞች ምን ይላሉ? ዘፈኑ በጣም ትልቅ ዘፈን ነው ማለት ከዚህ ከወደድኩሽ አፈቀርኩሽ ተብሎ ያለው ሬሌቫንስ ዘፈኑ ላይ ያለው ሬሌቫንስ በጣም ትልቅ ነው። ዘፈኑ ወይ ሙዚቃ ጎሎብኛል ለኔ አንቺ ገብቶሻል ችግሩ ምን እንደጎደለ በጣም ጥሩ ዘፈኑ ግን በቃ ሲጀምር ጎሳዬ ነው እኮ ጎሳዬ እኮ ምን ብዬ ላስረዳችሁ እኔ በቃ ይሄ በጣም ትልቅ ዘፋኝ ግን ደግሞ እንደ ትልቅነቱ በጣም እንደነጥላውን አውትሻን ያላረገ ይመስለኛል ለኔ ማለት ሚሰማኝ አይደል ነው ባለሙያዎቹ እንደሚሉ አላቅም ቅር ግን ብሎኛል ቅር የእውነት አንተን ለመሰለ መጠብቅ ቦታ አለ ምትችለው አቅም ምናምን አለ አንተን የሆነ ቦታ ላይ አስቀምጫለሁ ትሪ ውስጥ መጠብቅ ልጅ ነህ ዛሬ ምን እንደሆነ እንደተፈጠረ አላቅም ይሄን ትልቅ ዘፈን ይዘ አስቀየመኛል ምን እንደሚመስል ታውቃለህ የሆነ ላጥላጥ ብለ ጊዜው ሳትሰጥ የሆነ በፈጣን የሚደርስ ነገር አስመስለ ያጠና ነው የሚመስልብህ ዘፈኑ እኮ ትችለዋለህ ከድምጽህ ጋር እኮ የሚገርም ነው ስፒሪትህ ግን እዚህ የለም አስሬ እንዲህ ትላለህ ምን ያርገህ ማይኩ አስሬ እንዲህ ትላለህ ምትሆነው ግራ ገብቷል እጅ የቱ ጋር በጣም ነው ዲስትራክት የምታረገው ዛሬ ሶኔ ፊል ያረኩት ምንድነው ወለጥናት ጊዜ አልሰጠህም ከዛ ላጥላጥ ብለህ የሆነች ነገር ሽውሽው አርገህ ሰርተህ የመጣህ ነው የምትመስለው ምንም በቃ የለህም እኮ ስፒሪትህ እዚህ ጋር የለም አጥነታል ግን የምር በደንብ ጊዜ ሰጥተህ አጥነታል አንድ የሆነ ነገር ተፈጥሯል አልገባኝም ልክ አይደለም ኖ ኤክስፔክቴሽን ጉድ አይደለም የሆነ ነገር ተፈጥሯል ቀልብህ የለም ተመቷል ቀልብ ግጥም ሁሉ ሊጠፋብህ ያለ ሁሉ ትመስላለህ የሆነ ሰዓት ላይ አይወለሽ አንኛ ብለህ ነው የምታልፍ የምትመስለው ጸዲ ምን ሆነ መሰልሽ አንዴ ፐርፎርማንስ ላይ ፕሌይ እየሰራ ነው ትልቅ ፕሌይ ጋሻ ቦነ ነው ዳይሬክት የሚያደርገው ከኔ ጋር የሚጫወተው ልጅ አላጠናም the way he act ግን አጥንቻለሁ አንቺ ነሽ ዲያሎግ የሰራሹ እያለ ነው የሚያየኝ ነኝ ያላጠናው ግን እሱ ነው የሱ ኮንፊደንሱ አለ በቃ ይሄንን ነው ምሽ አለ ግን ምንድነው እሱ ራሱ ወይ ከመንፈስ ተረብሻል አግዘን አንተ ራሱ አግዘን ወይ ተረብሻል ወይ የሆነ ቀልብን አታል ወይ አይ በቃ እንግዲህ የሆነ ነገር ወይ አልገባንም ወይ እኛ አልገባንም ወይ አንተ አልገባህም የለህም እንዴ መንፈስህ የለም ውሸት ምን ያረጋል መንፈስህ የለም አንዳንዱ ቦታ ላይ ሁሉ ወይኔ ሊሸወድ ነው እንዴ ወይኔ ግጥም ሊረሳ ነው እንዴ ያልኩኝ ነው ይሄ ነበረው ያጠናት መስልምና የሆነ ነገር እንዳትታይ የሆነ ነገር ለሆነ ሸፈንፈን ብለ ለማለፍ የምትፈልግ ነው የምትመስለው እጅህ ግራ ገብቶታል እዚህ ጋር 10 ይሄንን በነካ ቁጥርማ በቃ እኔ ነፍሴ ልትጨነቅ ነው ይሄኔ የሆነ ነገር ሆነሃል እንዴ ዘፈኑን እኮ አዚመኸዋል በደንብ ምን ሆነ እንደሆነ ግን አልገባኝም ኤኒዌይስ አሁን ብዙም አንጨቃጨቅ እሱ አስረዳን ቆይ ግድ ይልሽ ምንም የተፈጠረ ነገር የለም እሺ ምንድነው አንተ ቆንጆ ነው የሰራውት ለምን ታስበው አው በኔ በኩል አይ ይሄንን ሁሉ እኮ የተጨቃጨቅን የሆነ ነገር እንድትሰጠን ስለፈለግን ነው ሰበብ እንድትሰጠን ነው እኛኮ አቫንስ ቦታ ያመቻችን እንትን ሆኜ እንቅልፍ ሳልተኛ እንደው ደንጋይ የሆነ ሰው ያናዶኝ ዛሬ ምናምን እንድትለን ነበር ግን በቃ አሪፍ ነኝ ብለህ ካሰብክ ትቀልዳለህ እንዴ ዛሬ ልክ አይደለም ባጭሩ ማለት ነው የዘፈን ምርጫህም ትክክል አይደለም ዘፈኑ ቆንጆ ሳይሆን ቀርቶ ነው ማለት ያችን ሳይሆን ዘፈኑ በጣም አሜዚንግ ነው አንተ ግን ምንም አልሰጠህንም አንተና ዘፈኑናኛ ልንገናኝ አልቻለም እንዴ ተው እንጂ ናትናኤል በጣም እኮ አሜዚንግ ዘፋኝ ነህ አንተ አሜዚንግ ጉልበት ያለ አሜዚንግ ድምጽ ያለ ልጅ ነህ
ኤኒዌይስ እንግዲህ አብረን የምንከታተለው ይሆናል። እሺ ናትናኤል ውጤቱን ቴንክ ዩ። እንደምትመለከቱት ዙሩ ከሯል። በአራተኛው ምዕራፍ የመጨረሻው ዙር ውድድር ላይ ነው የምንገኘው። የድምጽ ተወዳዳሪዎች ስራዎቻቸውን እያቀረቡልን ነው ያሉት። በቀጣይ ስራዋን የምታቀርብልን ሞክሼ ናት። ምህረት አብርሃም ወደ መድረኩ መታ የተዘጋጀችበትን ስራ ታቀርብልናለች። እባክሽ ሞክሺት ወደ መድረክ። ይበዛል ከነሱ ቁጥር ይቅረቴ የማይሆን ጥያቄ ጨነቀኝ ቢቢ 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 ዋ ቢቢ 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 ዋ ቢቢ
ምህረት አብርሃም የማርታ አሻጋሪን እምቢ የሚለው ሙዚቃ ከፍ አድርጋ አስደምጣናለች። የምዕራፍ 4 የመጨረሻ ዙር ውድድር እንደመሆኑ መጠን ተወዳዳሪዎች ኮንሰርት ላይ ያለን እስኪመስለን ድረስ እያስደነቁን ነው። ዳኞች በምህረት ስራ ምን ተሰማችሁ? ምህረት እንዴት ነሽ? እኔ ልጆቼ እንዲህ ወይ ዶናት ወይ ምናምን ስገዛላቸው ያው የተለመደ የልጅ ባህሪ ነው፣ አበላላቸው ነው ያለው። መጀመሪያ ከዚህ ከዳቦ ነገሩ ነው የሚጀምሩት። እየበሉ ክሬም ዋጋ ነው የሚደርሱት። አንቺ እንደዛ ነው። መጀመሪያ በዳቦ መጀመሪያ ሁለቱ ያቀረብሻቸው፣ አሁን ክሬሙ ላይ ነሽ። በቃ ከክሬሙ እንዳታወርጂን ነው፣ ተመልሰን ወደ ዳቦው ማለት ነው። መድረክ አያያዝሽ በጣም ደስ ይላል። አለባበስሽ ደስ ይላል። ፍሪደምሽ ደስ ይላል። የሙዚቃ ምርጫሽ ደስ ይላል። ከምንም በላይ እኔ ፈርቼ የነበረው ይሄ ማርታ ራፑን ታደርግበት ፓርት አለ። በቃ እሱ ማር ነው። አንቺ ያቀረብሽበት መንገድ በራስሽ ልክ ሰፍተሽው ማለት ነው። እባክሽ እኔ ከክሬሙ ውጭ ካሁን በኋላ አልፈልግም። ቴንክ ዩ። እኔ እወድሻለሁ ብቻ ለማለት ነው። እህት አለም ልክሽን ታውቂያለሽ፣ ባጭሩ ማለት ነው። ባጭሩ ብዙ ማብራሪያ አያስፈልግም። ልክሽን ታውቂያለሽ። ካለባበስሽ ከነምንሽ ትራይባል ኩዊን መስለሽ ነው የመጣሽው። ያቺ ኃይለኛዋ ትራይባል ኩዊን መስለሽ ነው የመጣሽው። በደንብ በቃ ለድምጽሽ የሚስማማሽን ታውቂያለሽ። ስቴጅ አያያሽ ትችያለሽ። ፈገግታሽ በቃ ስጥት ነው የምታረጊን። አሁን እንዲህ ልፍት አረግሽን። ናትናኤል ትንሽ አንገጫግጮን ነበር፣ አንቺ ትንሽ ከፍ አረግሽን። አሪፍ ነው። ባንዱንም አነቃነቅሽው፣ ስፒሪቱን ቀየርሽው። ቆንጆ አሪፍ ነው። በጣም ደስ ብሎኛል። አሁን አንቺ ቫራይቲውን አስፍተሽ ነው የመጣሽው። በአንድ እንትን ብቻ አይደለም እየዘፈንሽ ያለሽው። ሱዳን ከዘማርኛ ሱዳን ባህል ምናምን እያረግሽ ነው የመጣሽው። አሁን ሌላ ደግሞ እንፈልጋለን። ሌላ ወደ ሌላ ወደ ሌላ ስገቢ ደግሞ በዛው ልክ ከፍታሽ ይጨምራል። ለዚህ በሚቀጥለው የምንጠብቀው በሌላ ነገር ነው። ይህንን ለማለት ነው። ዳኞችን ላስተያየቱ፣ ምህረትን ለስሯ እናመሰግናለን። መልካም እድል እንዲሆንልሽም በዚያው አጋጣሚ እንመኛለን። የምዕራፍ 4 የመጨረሻ ዙር ውድድር እንደመሆኑ መጠን ፉክክሩ ተጧጡፏል። የዚህ የምዕራፍ 4 የመጨረሻ ዙር የመጨረሻ የሙዚቃ ስራውን የሚያቀርብልን ናትናኤል በየነ ይሆናል። ናትናኤል መድረኩ ያንተ ነው። ደህና ቆያችሁ። አሁንም እንደምንድነሽ የደስታዬ ምንጭ አበባዬ ነሽ ሆይ አበባዬ ነሽ ሆይ አሁንም እንደምንድነሽ አሁንም እንደምንድነሽ የደስታዬ ምንጭ አበባዬ ነሽ ሆይ አበባዬ ነሽ አቤት ብኛ ወተሽ ቀልበኝ ሳይሽ በማዛን አይኖቼን ጠበኝ ደህና ዋል ብለሽ ሄደሽ በማለዳ እንጠረንሽ ይቀራል የኔ ጽጌረዳ አሁንማ እንደምንድነሽ አሁንማ እንደምንድነሽ የደስታዬ ምንጭ አበባዬ ነሽ
ያደርግሻል መስሎ አልማዝ መሳይ ዓይንሽ ቀለሙ አረንጓዴ እንዳይወጣ አረገው ፍቅርሽን ከሆዴ አሁንማ እንደምንድነሽ አሁንማ እንደምንድነሽ የደስታዬ ምንጭ አበባዬ ነሽ አበባዬ ነሽ ቶሎሱ ድማሜ አንቺ ነሽ ዓለሜ ድማማሹ ወለም ባራዳ የኔ ጽጌረዳ ገላሽ እንደ ፀሐይ ችሎ ማብረቅረቅ ገላሽ እንደ ፀሐይ ችሎ ማብረቅረቅ ለስንቱ ማጌጫ ያስንቀኛል ወርቅን ለስንቱ ማጌጫ ያስንቀኛል ወርቅን አቅፈሽ ስታሞቅኝ ገብተሽ ከጓዳዬ አቅፈሽ ስታሞቅኝ ገብተሽ ከጓዳዬ መሆኑን አወቅኩት መራቅሽ ዕዳዬ መሆኑን አወቅኩት ትዝታሽ ዕዳዬ ድማማ ድማማ ድማሜ አንቺ ነሽ ዓለሜ ድማማሹ ወለም ባራዳ የኔ ጽጌረዳ የጽጌረዳ ዘንግ ባይሞላ መፈኝ የጽጌረዳ ዘንግ ባይሞላ መፈኝ በውበት ያደምቃል ሰፊው ደርበኝ በውበት ያደምቃል ሰፊው ደርበኝ አንዳችሁ ባንዳችሁን ድመቁ ብሎን አንዳችሁ ባንዳችሁን መሩ ብሎን ጓዝና በባርጎ አኖረን ሳሩን ጓዝና በባርጎ አኖረን ሳሩን ድማማ ድማማ ድማሜ አንቺ ነሽ ዓለሜ ናትናኤል በየነን እጅግ እናመሰግናለን። ቀደም ሲል እሳቱ ተሰማ የተጫወተውን በኋላም ዳዊት ጽጌ የሰራውን ሙዚቃ ኧረ ድማማዬ እንግዲህ የምዕራፉ የዙሩም የመጨረሻ እንደመሆኑ መጠን ከፍ አድርጎ ነው ያስደመጠን። እኛም ወዝወዝ እያልን ነበር። ናቲ ነገ ላየው ብሏል ኢዮብ። እሱ ነው ናፈቀኝ ነገ ማየት። ሆሆ ዋይ ዳዊት ጽጌ። እኔ ግን ለባንዱ የምር ባንዱ ባንዱ የሚገርም ነው። ዛሬ የባንዱ ፐርፎርማንስ ባንዱ ስንል እኮ ሙሉ ሲዝኑ ላይ ነው። አምስቱም ሲዝኑ ላይ ባንዱ ብለን ያው ነው ባንዱ አልኩኝ። ናቲ አሪፍ ስራ ነው የሰራው። በተለይ ይሄ ድማማ ብለህ ታች ወርዴ ስትነሳ ምርጥ ነው። ምንም ሀሳብ የለኝም። ቴምፖ ግን ቴከር ኦፍ ቴምፖ የሙዚቃው ቴምፖ ፈጥኗል። ባይዞ
ለባንዶችም አንዳንዴ ጓ ማለት ግድላል እንዴ ቴምፖ ፈጥኗል እንደዚህ እያልን ነበር እኮ ለዚህ ቴምፖ ፈጥኗል ባንዱ እንግዲህ አፉ በሎን ዘፈኑም ትንሽ ፈጠን ይላል በኋላ ላይ ግን ትንሽ እንደማረጋጋት ያላችሁት መሰለኝ ሲጀምር ትንሽ የፈጠነ ይመስል ነበር ፐርፎርማንስ አሪፍ ነው ናቲ ዛሬ ከፍ ብለህን የመጣው ምናምን ዘንጠናል በወይነ ጠጅ በነጭ በምናምን ፏፈሽ ብለን የመጣ ነው አሪፍ ነው ኤክሳይትድ ሆናል በጣም በቃ ይሄን ዘፈን ውድድ ስላረከው ለከለር ስለሚስማማ የዳዊት ጽጌ ደግሞ ተጋቦት አለብ ተጋብቶባል በቃ ዳዊት ጽጌን መሆን አምሮሃል አሪፍ ነው ያው አንዳንድ ቅላጼዎች ምናምኖች የዘፈኖቹ መታጠፊያዎች ምናምኖች እንዳትስታቸው ነው በኤክሳይትመንት ፐርፎርማንስ ሌቭል አሪፍ ነው ደስ ይላል ቆንጆ ነው ከፍ ብለን የመጣው አስደስተህናል ያው ሌሎቹንም እንዳልናቸው ኤግዛክት ኮፒ ይቅር ይያልን ነው ጥሩ ነው በቃ ኮፒ ታረጋላችሁ አሪፎች ናችሁ ኮፒ ያረጋችሁ እዚህ መታችኋል ኔክስት ላይ ደግሞ የራሳችሁን ኤሌመንት ምናምን ትንሽ አጠፋጠፍ ያረጋችሁ ቅመም እየጨመራችሁ አዲስ ነገር ትንሽ ጣል ያረጋችሁ ሪአሬንጅ አርጋችሁ እንድትመጡ ሚል ሐሳብ ያቀበልን ነው አንተም እንግዲህ ይሄ ይተበቀባል በቃ ትችላለህ ነገም ይሄንኑ አይነት ተመሳሳይ ነገር ባታመጡብን ለተመልካችም አሪፍ እንዲሆን ሾም ቻሌንጂንግ እንዲሆን ዙሩም እየከረረ ስለሆነ ለዙሩ እንደሚመጥን ሆኖ መስፈን ትችላላችሁ አሁን ስለ መስፈን ልንገመግማችሁ አንችልም ክሬቲቪቲ ምናምን አዲስ ነገር ይዞ መምጣት የሚለውም ራሱ የውድድሩ አካል አድርገነው አሪፍ ነገር ይዛችሁ እንድትመጡ እንፈልጋለን እንግዲህ ውጤት ላይ እንገናኝ ናትዬ ናቲ መልካም ድል ይሁንልህ በውጤት ሰዓት ደግመን እናገኛለን በአራተኛው ምዕራፍ የአዲስ ታለንት ሾው የመጨረሻው ዙር ውድድር የድምጽ ተወዳዳሪዎች ስራዎቻቸውን አቅርበዋል በማስከተል የምናልፈው በጉጉት ወደ ምንጠብቁት የሰርከስ ውድድር ነው እንግዲህ በዓለም አቀፍ መድረኮች ላይ የምናየው እስኪመስለን ድረስ ባለፉት ዙሮች የሰርከስ ተወዳዳሪዎች ሲያስደንቁን ነበረ ዛሬስ በአራተኛው ምዕራፍ የመጨረሻው ዙር ምን ሊያሳዩን ተዘጋጅተዋል አዲስ ታለንት ሾው በምዕራፍ 4 አምስተኛው ዙር ውድድር እንደቀጠለ ነው ቀደም ሲል ከድምጽ ተወዳዳሪዎች ጋር ወዝ ስትሉ ቆይታችኋል አሁን ደግሞ በሰርከስ የምትደመሙበት ሰዓት ነው ለወጣቶች ሌላ መታያ መድረክ የሆነውን አዲስ ታለንት ሾውን እየተከታተላችሁ ስለሆነ እጅግ እናመሰግናለን የሰርከስ ተወዳዳሪዎቻችንም ሊያስደንቁን ዝግጅታቸውን ጨርሰዋል የምዕራፍ 4 የመጨረሻ ዙር ውድድር እንደመሆኑ መጠን በጉጉት ሁላችን እንጠብቃለን ማን ወደ ቀጣዩ ዙር ያልፋል ማንስ ተሰናባች ይሆናል የሚለው በሁላችን ዘንድ ተጠባቂ ነው ስለዚህ የመጀመሪያውን የሰርከስ ተወዳዳሪ ወደዚህ ወደ መድረክ በክብር እንጠራለን ኤምቲ ላደር
እንሆናለን ገና ትልቅ ነበርንና ትልቅም እንሆናለን ገና ዘመን በረ ጥበብ ዘመን በረ ሊቃ ዘመን በረ ያሬድ የዜማ ባለቤት ዘመን በረ ሳባ የአፍሪካን እመቤት የዓለም ስልጣኔ ፈርቀዳሽ ከሰማይ የሰርከስ ተወዳዳሪዎቻችን ይህን በመሰለ ሁኔታ እያስደነቁ ነው። የምዕራፍ 4 የመጨረሻ ዙር ተወዳዳሪዎች ናቸው። ኤምቲ ላደር ልብሳችሁ በጣም ነው የሚያምረው። ስራችሁን ግን ለሙያተኞቹ እንስጥ። ምን አምናለሁ፣ ለምሳሌ አክቲንግ ላይ በጣም ላቨብል ሆነው እንዲሰሩ ከተፈለገ ዊዳት አታችመንት እንዲሰሩ ከተፈለገ ሪሌሽንሺፕ ቢልድ እንዲያደርጉ አንዳንዴ ለምሳሌ አንጀሊና ጆሊና ብራድ ፒት ፋይናሊ ተጋቡ ምናምን ብዙዎቹ ለዚህ ቴክኒክ አታችመንት ውስጥ ይገቡና ከዛ በኋላ ፕሮፌሽናሉ ነገር ወደ ናቹራል ነገር ይሄዳል። ሰርከስ ላይ አሁን ያየሁት ያለሁት አታችመንት ኦልሞስት ፊዚካሊም ሜንታሊም ኢሞሽናሊም አንድ የመሆኑ በጣም ተዋህደው ነው ያሉት። that natural feeling how could they fight ምን እንደሆነ ታውቂያለሽ? የኦዲየንስ ጥያቄ ስለሆነ ሰርከስ ውስጥ በቃ በጣም በሚገርምሽ ሁኔታ እሱ አታችመንት ነው። እንዲህ ዝም ብሎ በአንድ ቀን የመጣ አይደለም። ከእሷ ጋር አሁን ሁለቱ በጣም ሺወዝ ላይክ በጣም ያንጎና ጀምሮ አብረው ያደጉ ናቸው። የእሱን ያህል እሷን የሚያውቃት የለም። ኢቭን ለሱ ያላት ግልጸኝነት እቤት እንኳን የላትም። ጓደኝነት አላቸው። አይ በጓደኝነት ውስጥ ሳይሆን ስራው ራሱ ሪሌሽንሺፕ ሳይሆን አዎ ያላቸው በጣም ብዙ ነገር በተለይ በቃ እንደ ሴት ጥበቡ በጣም ብዙ ነገሮች ላይ በደንብ ነው የምንነጋገረው። በጣም ብዙ ነገር ነው የምንነጋገረው። ለኛ እንደሚናገሩት ያህል ቤት እንደማይናገሩ በጣም 100% እርግጠኛ ነኝ። ከኛ ጋር እንደምናወራው ማለት ነው። ሶ ያ ሁሉ ጊዜ they are very confident በተለይ ሴቶቻችን በጣም እኛ ጋር ባለ ነገር ላይ በጣም ምቾት ምንም ነገር ላይ እነሱ ማለት በቃ ምን ልበልሽ ያው እግዚአብሔር በጾታ በምን ለያይቷቸዋል እንጂ ዛሬ ላይ አንድ አይነት ሰዎች ሆኖ ነው እንትን ያሉት። ለሷ እሱን ያህል የሚረዳት ሰው የለም፣ እሱም የሷን ያህል የሚረዳት ሰው የለም። ጾታዊ ኢሞሽናል አታችመንቱ አይረብሽም ጉዳዩን ላፈንዳውና ብዙ እህትማማችነት ወንድማማችነት ግንኙነት ውስጥ አይገቡም ወይ ነው ባጭሩ? እንደዛ አይገባም። አይ እንደዛ እንትን አይለም። ሞር እንደውም በጣም ኖርማላይዝ ነው የምታደርጊው። ከልጅነት ጀምሮ አብረሽ ያደግሽ ምናምን ስለምትሄጂ ይበልጥ እንደውም ኖርማላይዝ እያደረግሽው ነው የምትመጪው። እና አብዛኞቹ ልጆች ኦፍ ኮርስ ኢፍ ሰምቲንግ ሃፐንስ ላይክ ማንም ሰው ናቹራል የሆነ ነገር ከመጣ ምንም ልታደርግ አይችልም። ግን አብዛኛው ዛር ላይክ ምኑ አስገርሟት መሰለ ኢት ኢዝ ሶ ናቹራል ሶ በቃ የሆነ ኢንቲሜሲ ኢንቲሜት የሆነው ሪሌሽንሺፕ ለስራው ሲባል ያለው ኢንቲሜታው ከእውነተኛው ፍቅር ምናምን ምን እውነተኛ ፍቅር እንዲያትሆኝም እውነት ነው። እውነተኛ ፍቅር ከባልሽ ጋር እንዲሆኝ ብትባይ አትሆኝም።
የሚገርም ነው ስራው። በአጠቃላይ በጣም ኤሌጋንት የሆነ ክላሲካል ነው። በጣም ከምወዳቸው ስራዎች አንዱ ነው። እንኳን ደህና መጣችሁ። አልነበራችሁም ነበር አይደል? ረጅም ዓመት 1 ዓመት ኮንትራት ላይ ነበሩ። ስፔን ነበራቸው ፖርት። ዞሮ ዞሮ በጣም አሪፍ ነው። እዛም የነበራችሁ ካራክተር ሞሮፍ ከእንደዚህ አይነት ነገር ጋር የተያያዘ ነው አይደል? ስቶሪያችሁ የፍቅረኛሞች ስቶሪ እንደነበረ አይቼዋለሁ፣ ትሬለሩን አይቼዋለሁኝ። እና ዞሮ ዞሮ ይሄ ስራ ግን ከዛም በፊት አውቀዋለሁኝ። ዘፈኑ በጣም ይገርመኛል። ይሄ ዘፈን በጣም ከምወደው ዘፈን አንዱ ነው። በጣም ብዙ ልምድ አላቸው። ባይዘወይ ብዙ ፌስቲቫል ላይ የነበሩ ልጆች ናቸው። ፌስቲቫል አሸንፋቸዋል አይደል? በዚህ ዓመት ፌስቲቫል ላይ ራሱ ኢንተርናሽናል ፌስቲቫል ላይ ያሸነፉ ናቸውና ምንም የምለው ነገር የለም። በጣም ቆንጆ ነው። ሰርፕራይዝ ነው የሆናችሁብኝ። ስለዚህ በአዲስ ቡድን በአዲስ ነገር መታችኋል ማለት ነው። ቴንክ ዩ ለግሬት ፐርፎርማንስ ማለት ነው። ኤምቲ ላደርን ለስራቸው እያመሰገንን ዳኞችንም እንዲሁ ለአስተያየታቸው እያመሰገንን፣ ሁለተኛ ተወዳዳሪ ከኢትዮ ዊንጌት ሉሲ ናቸው። ነገር ግን በሰዓቱ መገኘት አልቻሉም። በውድድራችን ሕግ መሰረት ደግሞ በውድድሩ ጊዜ መገኘት ያልቻለ ተወዳዳሪ ከውድድሩ ተሰናባች ይሆናል። እንግዲህ የኤምቲ ላደርን ውጤት ወደ በኋላ የምናውቅ ይሆናል። በመሆኑም በማስከተል ወደ ትወና ተወዳዳሪዎች እናልፋለን ማለት ነው። በአራተኛው ምዕራፍ የአዲስ ታለንት ሾው 5ኛውን ወይም የመጨረሻውን ዙር ይመጥናል ያሉትን ስራ ያቀርቡልናል። ተከታትለን እንመለሳለን። በጣም የምትወዳት ወይም የምትወጁ እናትሽ አባትሽ አሉ። ስቶሪውን አንዴ ስሙኝ። አባትሽ መጣና እኔ አባትህ አይደለሁም አለ። መቀበል አቃተ። ከሱም በላይ ያ አባትህ አይደለም ተብሎ የተቀየረብህ አባት ደግሞ አንተን ለማዳን ህይወቱን አሳልፎ ከፍተኛ የሆነ የአካል ጉዳት ደርሶበት ያንተን እንክብካቤ ይፈልጋል። ሄደህ ግዴታ ከሱ ጋር መኖር አለብህ የሚል ነገር ይደርሳል። ይሄን የተሰጠው ስቶሪ አባትህን በጣም ነው የምትወደው። ከአባትህ ለደቂቃ ተለይተህ መኖር አትፈልግም። የመጀመሪያው አባትህ አይደለም ተብለህ ትካዳለህ። ሁለተኛው መካድ ሳያንስ እዛ ሰውዬ ጋር ሄደ ደግሞ ያንን ሰውዬ የመንከባከብ ምን አለብህ? ኃላፊነት አለብህ። ስለዚህ አዲሱ አባት አለ፣ አሮጌው አባት አለ፣ አባት የተቀየረበት ልጅ አለ። 3 ካራክተር ነው ያላችሁ። እየተቀያየራችሁ ነው የምትወጡት። አሮጌው አባት፣ አዲስ የመጣው አባት ልጁን ለማሳደግ ለዚህኛው ጓደኛው አንተ ልጄን እዚህ አሳድግ፣ እኔ በረሃ ለበረሃ ተንከራትቼ ልጄን አሳድጌ ገንዘብ እየላኩልህ ትኖራለህ ብሎ በረሃ ለበረሃ እየተንከራተተ ገንዘብ እየላከ ጓደኛው አንቀባሮ እንዲያሳድግ ያደረገ አባት ነው። በአሁኑ ሰዓት ግን ከፍተኛ የሆነ ህመም ገጥሞት ታሞ መጥቷል ማለት ነው። ያ በሽተኛ አባት ደግሞ ለአንተ ብሎ የታመመው አባት አንተን እንክብካቤ ይፈልጋል። ያ ያሳደገ አባት ደግሞ አንተ ለአይንህ ለደቂቃ የሱን አባትነት መቀየር አትፈልግም። ተወዳዳሪዎች በዳኞች በተሰጣቸው ታሪክ መሰረት ከአፍታ የማሰቢያ ጊዜ በኋላ ስራዎቻቸውን ይዘውልን ይቀርባሉ። አብረን እንቆይ። ምንድነው አባቴ? አስጨነከኝ። ምን ሆንክ? አዳሙ። አቤት አባዬ። የኔ ልጅ። አቤት። ያው ታውቃለህ አንድ ነገር እንኳን ሳይጎድልብህ እንዳሳደግኩ። አረ ምንም አልጎደለብኝም። አዎ አንተ ጥሩ አባት ነህ። እኔ ጥሩ አባት እንዳለኝ በጣም ይሰማኛል፣ ደስ ብሎኛል። ጥሩነቱ ይቆይና ልጄ፣ ዛሬ ልነግርህ የፈለኩት ለአንተ ህይወት መስተካከልና አንተ እንዲህ ተንደላቀህ እንድትኖር ትልቅ ሚና የተጫወትኩት እኔ ሳልሆን ምንድነው የምትለኝ? የገዛ ምንድነው የምትለኝ? አባ ምን ሆነሃል? ቆይ እስቲ ምን ሆነሃል? አዳሙ አዳምጠኝ። ቆይ አመመህ እንዴ? አይደለም አዳምጠኝ አዳሙ።
በቃ ለዚያ በቃ የወለደህ አባትህ ነው። እናንተው ና እንዴ? ምን ሆነ አባቴ ዛሬ? አባዬ ምን ሆንክ ዛሬ? አዳሙ ልክ አይደለም እኮ። ይኸው መጡ እሳቸው። እግቡ። ማን ናቸው? ያሳዝናሉ በጣም። ጓደኛዬ ነው። ለአንተ ደግሞ ወላጅ አባትህ። ኧረ የማይሆን ነገር አትናገር አባዬ። ምን ሆነሃል? አዳሙ አዳምጠኝ። ምንድን ነው የማዳምጥህ እንዴ? አባዬ አንተ ደግሞ የማይሆን ቀልድ ትቀልዳለህ ወይ? ልጄ የሚነግርህ ነገር እውነት ነው። እርግጥ ነው ይገባኛል። አንዲት ቀን እንኳ ለአንድ ሰከንድ እንኳ አጠገብ ቆሜ የአባትነት ፍቅርን አልሰጠሁም። ይሁን እንጂ አንተ ልጄ ትልቅ ቦታ እንድትደርስልኝና ከሰው እኩል እንድትሆንልኝ ብዬ ለጓደኛዬ አደራ ሰጥቼ ሄድኩኝ። የኔ ሀሳብ እንኳ ምንም ባይሞላልኝ እንደ ጓደኞቼ ጥሩ ቃልሜ ትልቅ አገር ሄጄ ሰርቼ አንተንና እናትን ቀይራለሁ ነበር ሀሳብ። ግን የአምላክ ፍቃድ ሆኖ እናትህ አለፈች። አንድ ልጄ የቀረ አንተ ነህና ለማምነው ጓደኛዬ እንዲያሳድግ ሰጠሁት። አባዬ ዛሬ ምንድን ነው? አቻኩለህ እኮ ነው ያመጣኝ። ብትለኝ ነገር ከሌለ እኔ ልሂድ በቃ። መሄድማ አትችልም። ምንድን ነው መሄድ የማትችልበት? አንድ ትልቅ ነገር አለ። ምንድን ነው? ሎተሪ ደረሰን? ከሎተሪም በላይ ነው። የእውነትና አባዬ ምንድን ነው? አንድ ማስተዋወቅ ታላቅ ሰው አለ። ማን መጣ? ግባ ና ግባ ወደዚህ። አጎቴ ነው። ራስን ቻል። አይዞ ጠንከር በል። ምን ሆነ? አማቸው ነው እንዴ? እሱ ማለት ያንተ ወላጅ አባት ነው። እኔ ደግሞ ልጄ ስማኝ ልጄ፣ ግድ የለም ስማኝ። ጸባይ ሁሉ ተቀየረብኝ። እንደ ድሮ አንተ ከጎዳና ነው የተገኘው ምናምን እያሉ ጎረቤቶች አይደለም። ኧረ አንዴ ስማኝ ልጄ፣ አድምጠውና ድጋሚ ጠይቀኝ። በፊት አድምጠው የሚልህን ይኸውልህ፣ ቅርብ ጓደኛዬ ነው። እሺ ይሁን ጓደኛ። እኔው ራሴ ከበረሃ ለበረሃ ዞሬ በምልክልህ ሳንትም ነው አንተን ያሳደገ። ዛሬ ግን አካሌም ጎሏል። አዎ አውቀዋለሁ ልጄ። ና አንዴ ልቀፍ፣ ና አንዴ ልቀፍ። ከመሞቴ እውነታ ነው። አባትህ እሱ ነው። እኔ በእርግጥ ምንም ሳይጎልብህ እሱ በሚልከው ገንዘብ ነው ሳሳድጌ ነበር። ይህንን ደግሞ ቆይ ተው እንጂ ጌት ያመጣው ዳግደለም ልንገርህ አይደለማ። ልጄ እያለኝ እኮ ነው። ልጄ እያለኝ ትክክል ነው። ልጄ ነው። የአብራኩ ክፋይ አንተ ነህ። ወይኔ ልጄ። ታዲያ አንተ ምንድን ነህ? ተረጋጋ። ና ልንገርህ። ይኸውልህ እኔና እናትህ ስንጋባ ምንም አልነበረንም። አንተ ወልጄ እናትህም ስትሞት። ስለምን እናት ነው የሚያወራው እንዴ? ተረጋጋ። ይሄ ላያሳምን ይችላል። እኔ እኮ እናት አለኝ። የምን እናት ነው የሚያወራው? ና ወደዚህ። እሺ ተረጋጋ። እኔ ወይ ልሸጥ። ቀልድ ከሆነ አሁኑኑ ተናገሩ። ምንም ና በሌለ ጸባይ አታምናለኝ። ቆይ እሺ ቆይ፣ ይሄ ይኸውልህ ላትረዳ ትችላለህ፣ ግን ተረጋጋና። ምኑን ነው የማልረዳው? እኔ አባትህ አይደለም እሱን አባትህ እያልከኝ እኮ ነው። አዎ እኔ ወላጅ አባትህ አይደለሁም፣ ግን አሳዳጊ ነኝ። ይህን መረዳት እንዴት ያቅታል? እሱ ወላጅ አባት ነው። ግዴለም ልጄ ና። አታናደኝ። እንደ ድሮ እሺ በለኝ። አውቃለሁ አንተን እንደ ልጅህ አቅፌ ስሜም ሳልጠግብ ነው።
ያለቀሰ እኮ እጄን ይዘኛል። አይደለም ረጅም ዓመት ያልነገርኩ ነገር እንዴት ብዬ ልንገሩ? እንዴት አድርጌ ላስረዳ? ምንድን ነው የሚያስጨንቅህ? ናማ ይኸውልህ እስከ ዛሬ እጄን ልቀቀኝ። እንደ እየሰረኩ አረከኝ እኮ። ግድ የለም ና የጎደለብህ ነገር አለ እስከ ዛሬ? አይዞህ ልጅ ዛሬ ምነግርህ ነገር ይኸውልህ ትደሰታለህ። እርግጠኛ ነኝ ዛሬ ምነግርህ ነገር አታውቅም፣ ትደሰታለህ። አባ እንዴ ከዚህ በላይ ምን አድርገህ ልታስደስት? ድጋሚ ልወለድ ነው ወይስ ምን አይነት ደስታ ነው ከዚህ በላይ? ይኸውልህ ዛሬ አባትህ ይመጣል። አውቃለሁ አባትህ ይመጣል? አዎ ግራ እንደገባህ ምን አይነት አባት እንዴ? አንድ ሰው የሁለት ሰው ልጅ መሆን ይችላል እንዴ? እንዴ እና እሱ ነው ልጅ ጋሽ ለቅ አዎ አትንካኝ። ቆይ ለማተ ልጅ ትላለህ እንዴ? ቆይ እነሱ አይደለም። ስማኝ እስቲ አንዴ ስማኝ። አባትህ በረሃ ለበረሃ እየዞረ ሲያሳድግ የነበረው አባትህ እሱ ነው። ተው አባ እንደዚህ ይዘኝም አታውቅም። እንደዚህ አትያዘኝ። አውቃለሁ ነገር አትከፈኝ። ስማኝ አንዴ ስማኝ እኮ ነው የምልህ። እባክህ ልጅ ይቅር በለኝ እዚህ ስላልቻልኩ ነው። አልፈልግም። አንዴ ስማኝ እኮ ነው የምልህ። ጥላሁን አባትህ እሱ ነው፣ እኔ አሳዳጊ ነኝ። አሳልፎ ልሸጠኝ ፈለክ እንዴ? እንዴት እሸጣለሁ? እኔ ትንሽ ሰው እኮ ነኝ። ሕግ አለ እኮ። ሕግ ባለበት ሀገር ላይ ዝም ብለህ ትልቅ ሰው ነህ። ልጅ አይደለም እንዴ? እኔ አሳዳጊ ነኝ፣ አባትህ እሱ ነው። እመኔ እኮ ነው የምልህ። ተው ግድ የለም እኔ ልረጋጋበት። አንድ ነገር ልንገራችሁ። ሁለት ነገር ፈልጋለሁ። አንደኛው እናት ሞታለች ያልከኝ ውሸት ነው። እውነተኛ እናቴን ፈልጋለሁ። ሁለተኛ ደግሞ እኔ አንድ ሰው ለሁለት ሰው ልጅ መሆን ስለማይችል እናንተ ሁለታችሁ ብቻ አብራችሁ ኑሩ። በቃ አይደለም እኮ ልጅ አዳምጠኝ። ቆይ አላውቅም እንዴ በአዲስ ታለንት ሾው በምዕራፍ 4 በመጨረሻው ዙር ውድድር ይመጥናል ያሉትን ስራ አቅርበውልናል። የዳኞች አስተያየት ምን ይሆን? ማይ ቅድም እንዳለች 3 ከባባድ ሰው ነው የተገናኘው። የተሰጠው ስቶሪ በደንብ ተረድታችሁት ከሆነ ብትሰሩት ቀላል ስቶሪ ነበረ። ቀለል ብሎ ግን በጣም ደስ የሚል ስቶሪውን በደንብ ሰርታችሁታል። አላስደሰታችሁኝም። እኔ አልተደሰትኩበትም። አሁን እናንተ የትወና ችግር የለባችሁም። አዳሙና ጥላውንም የቋንቋም የትወናም ችግር የለባችሁም። ዛሬ በደንብ አድርጌ አይቻችኋለሁ። በቃ የተሰጣችሁን ነገር መስራት ላይ ነው ችግሩ እንጂ እነዚህን የትወና ነገር ምናምን ላይ ችግር የለባቸው። ምንድነው መሰላችሁ የተረዳሁት እኔ እንደ ልዩ ጥላውን በጣም እንትን ውስጥ አክቲንግ ውስጥ ነገሮችን በጣም በማውራት ማስረዳት ይፈልጋል። አዳሙ ደግሞ ከሱ ዝቅ ያለ፣ ጸጋዘአብ ደግሞ ነገሮችን በፋሻል ኤክስፕሬሽን ብቻ እንትን ማድረግ ይችላል፣ መተወን ይችላል። ዛሬ ግን ሰርታል። የዛሬውን የተሰጠን ብዙ አላረካኝም። አዳሙ አንተስ? አየ ይጋባል እኮ ልክ ጥሩ እናንተ ስትሰሩ በቃ ሰዎች እናንተ ራሳችሁ ጥሩ እንደሰራችሁና መጥፎ እንደሰራችሁ ራሳችሁ ታውቁታላችሁ። ለዚህ ፈጣሪው ናችሁ። እኔ አላረካችሁኝም ነው 4 ነጥብ። ዳስ ኦል። ተመልካቾቻችን እየተከታተላችሁ የምትገኙት የአራተኛው ምዕራፍ የመጨረሻው ዙር ወይም ደግሞ 5ኛው ዙር የአዲስ ታለንት ሾው ውድድር ነው። አብራችሁን ስላላችሁ እጅግ እናመሰግናለን። ቀደም ሲል 3ቱንም ክውን ጥበባት ሙዚቃን፣ ተውኔትንና እንዲሁም ደግሞ ሰርከስን ተከታትለን ነበረ። አሁን የውጤት ሰዓት ላይ ደርሰናል። እንግዲህ በተራ ቅደም ተከተሉ መሰረት የመጀመሪያ ስራቸውን ያቀረቡት የድምጽ ተወዳዳሪዎች ናቸው። በዚህ ዙሪያ ያሉን ተወዳዳሪዎች 3 ናቸው። 3ቱንም ለውጤት ወደዚህ ወደ መድረክ የምንጠራቸው ይሆናል።
እሺ እንኳን ደህና መጣችሁ ለውጤት እንደገና። እንግዲህ ጥሩ ነገር ማይተናል፣ ደከም ያለ ነገር ማይተናል። አስተያየቶቻችንንም ሰምታችኋል። ጠንከር ያልንበትም ምክንያት ካለበት እንግዲህ የውድድር ዙር አንጻር ነው። የውድድር ዙሩ በከረረ ቁጥር እኛም ጸባያችን ይቀየራል። ጸባያችን እየተቀየረ እየተቆጣን እያስጠነቀቅን ምን እያልን ነው የምንመጣው። እንግዲህ 3 ተወዳዳሪዎችን አይተናል። ናትናኤል ትንሹ ዛሬ ብዙ አላስደሰትከንም በእውነት። አሪፍ ዘፈን መርጠህ ግን ከስሜት ትስስር ምንም ሊኖርህ አልቻለም። በቃ የሆነ ዕቃ ረስተህ የመጣህ ነው የምትመስለው። ብቻ የሆነ ነገር ቻዳሽ ነገር ሆነሃል። ትናገር ፈቃደኛ አልሆንክም እንጂ። ምህረት ደስ ብሎናል። ቆንጆ ላንቺ ተሰፋ በሚመስል ልክክ ባለ ስራ መተሻል። ደስ ብሎናል። ናትናኤልም አንተም ጥሩ ነው ይዘህ የመጣኸው። ላንተ የሚስማማህን ነው ይዘህ የመጣኸው። ፐርፎርማንስህም ጥሩ ነበር። እንግዲህ ያው ስንከራከርና ስንጨቃጨቅ ነበር። እኔ እንግዲህ ያለንበት ደረጃ በጣም ከባድ ስለሆነ ቆንጠጥ ማለት አለብን ብዬ ስለማስብ ምህረት ወደፊት ነይ። አንቺ በጣም አሪፍ ነው፣ በዚሁ ቀጢ። ያው ልዩ እንዳለችሽ አሁን ብዙ ቫራይቲ ያሳየሽን እንግዲህ አንቺ ሆነሽ ነገሩን የሰቀልሽው። የሚቀጥለው ጊዜ ደግሞ ጃፓንኛ ብትፈልጊ ኮሪያኛ እያሰኘሽን ብቻ የሆነ ነገር እና አስደንቂን። እያስደነቅሽን ስለመጣሽ አሁን ደግሞ የማስደነቁን መቀጠል ግዴታሽ ነው። የራስሽን ነገር አሪፍ ነገር ምናምን ቀልቀል አድርግሽ ደስ የሚል በቃ ያልሰማነውን ያላየነውን ነገር ይዘሽልን ነይ። ወደ ቀጣይ ዙር አልፈሻል። ይሄኛው ናትናኤል ወደፊት ና። እንደተባልከው መስፈን ትችላለህ። አሪፍ ነው። አሁንም ስለ መስፈን እናንተን ልንገመግማችሁ፣ ስለ አዘያዛም ምናምን ስለ ሪትም አጠማበቅ ልንገመግማችሁ አንችልም። እንዳልኩ አሪፍ ነገር፣ የተሻለ ነገር ኢምፕሮቫይዝ ወይም ደግሞ አዳዲስ ነገር ሪሚክስ አድርጋችሁ የሆነ ቻሌንጅ ራስን ፈትነህ ለጥናት በረጅም ጊዜ ሰጥታችሁ እንድታስደንቀን እንፈልጋለን። ሁለታችሁ ወደ ቀጣይ ዙር አልፋችኋል። ናትናኤል እኔ ዛሬ አላስደሰትከኝም። I'm sorry። ወደሚቀጥለው ዙር አታልፍም። አመሰግናለሁ። ጽድዬ አንዴ ጀስት ሀሳብሽን በሙሉ እጋራለሁ። ከረጅም ዓመት ሙያ ውስጥ እንደቆየ ሰው ኢቭን እነሱ አይደሉም እኔም ሙዚቃ እንደ አንድ ዘፋኝ እንደ አንድ ሙዚቃ የተማረ ሰው እንደ አንድ ሙዚቃ መምህርት ካንቺ ብዙ ጠብቃለሁ፣ ብዙ ማራለሁ ብዬ አስባለሁ። ካንቺ ብቻ አይደለም ከሁላችሁም እዚህ ጋር አራቱም ዳኛ ባይዞ የተለያዩ አይነት የራሳቸው ሙያ ያላቸው ከሁላቸውም እኔ እማራለሁ። ተማሪ ነኝ። በእድሜም በሙያቸውም ረጅም ዓመት ያገለግሉ ስለሆነ የኢትዮጵያን ሕዝብ ዝቅ ብሎ በደንብ አገልግለዋል። እንደ አንድ ፐርፎርሚንግ አርት ውስጥ እንዳለ ሰው ነው ይሄንን የምናገረው። ለዚህ ያንቺን ሙያ አከብራለሁ ጸድዬ። ያንቺን ሁሉም ነገር እከተልሻለሁ፣ ያንቺን መንገድ። ግን አንድ እድል ብንሰጠው ለናቲ አንድ እድል ሰጥተነው ብናየው ብዬ አስባለሁ። ዛሬ እኔም እንዳንቺ አብረን ነው እኮ ግራ የገባን ኮንፊውዝድ የሆን ነው። ለሱ መንቂያ ደውል ይሁ ነው እንደተባረረም ይቁጠረው። እንደው እግርሽ ወድቀን መለመንም ካለብን ሴው ያንቺ ስለሆነ ዋስኑ ነው። ዋስ የሚባል ካልቸር አለን። ዋስ ሰው ዋስ ይሆናል። እስቲ ምን ትላለህ? እኔ የምለው ራሱ እስቲ የሚለውን እንስማው። እንደ ሀሳብ ትላንትና በነበረው ሬርስ ላይ በጣም ቆንጆ ነበረ። ከኔም ከባንዶቹም አስተያየት አንጻር ማለት ቆይ ትላንት እሱንማ ሪሄርስ ያረከው ቆየኝማ ትላንት ብቻ ነው ሪሄርስ ያረከው። አይ ትላንት ሁለተኛ ቀኔ እሱን አሁን በቃ አለፍ ነው ቅድም። አሁን እድል ቢሰጥ ትጠቀምበታለህ? ትጠቀምበት የሚገባ ተጠቀም። እኔ ባይዞም ተወዳዳሪዎች ማለት ነው ትልቁ ምን ሳያረጋችሁት ነገር ምን መሰላችሁ? እናንተ እድለኛ። እኔ የምገርማችሁ እዚህ ጋር ቁጭ ብዬ እነሱ ሳወሩ አባቴ ጽፋለሁ። ለምን እንደምጽፍ ታውቃለህ? ለነገ ህይወቴ ይጠቅመኛል ብዬ ስለማስብ ተምሬያለሁ ብዬ ዝም አልልም። ቢኮዝ ከነሱ የሆነ ነገር እየቀሰምኩ እሄዳለሁ። ከዛ በኋላ ነገ ደግሞ የተሻለ ቦታ ላይ ለመድረስ ገባ አይደለም እምላችሁ። ሁላችሁም ተወዳዳሪዎች እነሱ የሚሰጡትን ሀሳብ መውሰድና መተግበር አለባችሁ። ባይ ዘ ዌይ የጸዲም ፌቨራይቷ ነው፣ ግን ውድድር ነው የያዝነው። ያርግድ እናውቀዋለን። ውድድር ነው የያዝነው። እስካሁንም የመጣ ነው አንድ ሰው እየጣልን። የአንተ ጉዳይ ግን የእግር እሳት ሆኖ በኋላ እንደው እንዳያስለቅሰን
ጸዲያው ሽምግልና ቆመናል። ይሄ ልጅ ቆመናል። አራራ ጸዲ እንግዲህ ጸዲ መንግስትና እናት ያው መሀሪ ነው እና ለዛሬ በምህረት በወንድምነት እንለፈውና ሽምግልናችንን ምን መሰላችሁ? አንዳንዴ ታውቃለህ አይደል? በልጅህ ትጨክናለህ እንዴ? በጣም የምጠብቀው ልጅ ነው። ትቀልዳላችሁ። በጣም ነው ያናደደኝ እውነቱን ለምን ያው ተቀመጣላችሁ ማለት እንዴ ይቀልዳል እንዴ? ምንድነው እየቀለደ ያለው ብዬ እኮ ነው እንዴ ግራ ገባኝ እንዴ በጣም እኔ ለሌሎች እኮ ፕሮዲውሰሮች ሁሉ ስላንተ እኮ አውርቻለሁ። that's the guy next produce የምታረጉት ብዬ ፍሬንድ ተዝናናለህ እንዴ ማይክ መያዘው መጫወታው እንዴ መያዘው መጨበጫው እኮ ነው ጠፋ አይደረግም እንደዚህ ኖ አይ ምንድነው ስንባባል የነበረው አብዮቱ ትግስት የለውም ብለናል። አብዮቱ ትግስት የለውም ጓዶች፣ አብዮቱ ወደፊት እየሄደ ነው እና ከዚህ በኋላ ናትናኤል በጣም እድለኛ ነህ። ጉብዝና ነው የበፊት የሰራሃቸው ነው ዛሬ እንትን ያለ እንጂ ምክንያቱም ከዚህ በኋላ በቃ አንዴ አትዘናጉ። ትቀልዳላችሁ እንዴ? እኔ ለምን እዘናጋለሁ? እኔ እዚህ የመጣሁት ልዘናጋ ነው እንዴ? ልዘናጋ እኮ አይደለም። እዚህ የተቀመጥነው ልንዘናጋ አይደለም። ታለንት ልናወጣ መሰለኝ። ቴሌቪዥን ጣቢያው ይህንን ሁሉ ለፍቶ እንዲያሸብርቆ ገንዘብ ከፍሎ ይህ ሁሉ ሙያተኛ ፍዳውን የሚያየው ልንዘናጋ ነው? ልንዘናጋ አይደለም። ስርዓት ይዘን መስራት ነው። ስለዚህ መድኃኒዓለም ተከትሎሃል። አንተ ልጅ ዛሬ አልፈሃል። እንኳን ደስ ያለ። ሶስታችሁም ተሻግራችኋል ወደሚቀጥለው። የህይወት አጋር የለኝ ጠፍቶኝ ማማክሬ ያላንቺ ነፍስስ ማናለ አፈርኩኝ ከነፍኝ በዛብኝ ቢቢዋ አሁንም እንደምንድነሽ የደስታዬ ምንጫ አበባዬ ነሽ ሆይ አበባዬ ነሽ። በአራተኛው ምዕራፍ የመጨረሻው ዙር የአዲስ ታለንት ሾው ውድድር መድረኩን ይመጥናል ብለው ተወዳዳሪዎች ያቀረቧቸውን ስራዎች ስንመለከት ቆይተናል። ቀደም ሲል የድምፅ ተወዳዳሪዎችን ውጤት አይተናል። በማስከተል ደግሞ የሰርከስ ተወዳዳሪዎችን ውጤት የምናይ ይሆናል። የሰርከስ ተወዳዳሪዎቻችን በዓለም አቀፍ መድረክ ኢትዮጵያን የሚያስጠራ በርካታ ስራዎችን እንደሚሰሩ ይታወቃል። በዚህ ዙር በምዕራፍ 4 የመጨረሻ ዙር ውድድር ላይ ያቀረቡ ተወዳዳሪዎች ብቸኛ ተወዳዳሪዎች ናቸው። ለዚህ ዙር ስራቸው ይመጥናሉ የሚለውን ዳኞች ቅድም አስተያየት ሲሰጡ ነበር። አሁን ደግሞ ለውጤት ወደዚህ ወደ መድረክ እንጠራቸዋለን። ኤምቲ ላደር እንዴት ነሽ? ሰላም ነው? ሁሉ ሰላም፣ ሁሉ ጽቡቅ። ስላየሁሽ ደስ ብሎኛል። ስላየኋችሁ ደስ ብሎኛል። ምንም ይሄ ነው የሚባል አይደለም የቀረበው ነገር። ሁለተኛ እዚህ ቡድን ላይ እዚህ ምድብ ላይ ወደ ቀጣይ ዙር የሚያልፍ ብቸኛ ተወዳዳሪ ናቸው። ስለዚህ ቀጥታ ነው የምታልፉት። ለቀጣይ እንግዲህ በደንብ አድርጎ መዘጋጀት ይፈልጋል። ቀጣይ ሌላ ቡድን ላይ ተቀላቅላችሁ የሆነ ሸፍል የሚደረግ ነገር ስላለው እዛ ላይ በጣም ሀይ በከፍተኛ ሁኔታ መዘጋጀት ይፈልጋልና በጣም እንኳን ደስ አላችሁ። ቀደም ሲል እንግዲህ የተከታተልነው ብቸኛ የዚህ ዙር ተወዳዳሪ ነበሩ ኤምቲ ላደር በሰርከስ ዘርፍ። በቀጣይ ደግሞ የትወና ተወዳዳሪዎቹን ውጤት ይዘን እንመለሳለን። አብራችሁን ቆዩ። የእግዚአብሔር ሕግጋት የአስርቱ ትእዛዛት ምናልባት ሶስታችሁም መውደቅ አለባችሁ ወይም ሶስታችሁም ማለፍ አለባችሁ። እንደውም እኔ ሆነስትሊ ስፒኪንግ ጸጋ ወጣት ሆኖ ነው የተጫወተው ላይ የተሻለ ይሻለኛል። አባት ሆኖ ሁለቱንም አልቻለም። ሁለቱንም አባት ሆኖ የተጫወተውን አልተጫወተም። መሀል ላይ ግን የራሱን ካራክተር ላይ ተጫውቶታል። ሌሎቻችሁ በጣም ብሎኪንግ አለባችሁ። ዛሬ ማሳልፋችሁ ሶስታችሁንም የመጣችሁበት መንገድ አሪፍ ስለሆነ ነው። የመጣችሁበት መንገድ እናንተ መጣል ሾው ዲዘርቭ አያደርግም። ዛሬ ግን የሰራችሁት ነገር የሶስታችሁ በጣም ቆንጆ ስቶሪ ተሰጥቷችሁ በጣም ቆንጆ ስቶሪ። እንዴ አንተ ጸጋ
አባት ቤት ስትገባ አሁን ማለት ነው አይደለም ብትባል እንዴት ነው የምትሆነው? የሆነ ማታውቀው አለሙ ቢባል ሰውዬ ነው አባት ብትባል እንዴት ነው የምትሆነው? ልጅህ በጣም ናፍቆ 30 ዓመት ምናምን ሳታየው ቆይተህ ልታየው ብትገባ እንዴት ነው የምትሆነው? በጣም የምትወደው ያሳደግከው ልጅ አባቱ መጥቶ ሲቀማህ እንዴት ነው የምትሆነው? እንዴ ሶስቱም ኢሞሽን እኮ በጣም ትልልቅ ኢሞሽን ነው። አሳድጋ 30 ዓመት የፈለገ ታሪክ ይኖር አባቱ መጥቶ ሊወስድብህ ሲል ግን አትችለውም። የወለድከውንም ልጅ ማየት አትችለውም። ያሳደገህንም አባት መቀየር አትችለውም። ሶስቱም ኢኩቫለንት የሆነ ኢሞሽን አለው። ታስረዱን እኛው በነገርናችሁ ስቶሪ ታስረዱናላችሁ። የመጀመሪያው በሾ ታሪኬ ባለመቻል ሁሉም ሰው ባለመቻል ያለፈበት ሲዝን ይሆናል ማለት ነው። በሾ ታሪኬ ለምሳሌ አንዱን ጥዬ አንዱን አበላልጬ ከከሌ ብዬ አሳልፍ ነበር። እግዚአብሔር ይመስገን ሶስታችሁም የመጣችሁበት መንገድ ለኔ ዳይናሚክ ናችሁ። ሶስታችሁ ከሌ በማልልበት ደረጃ የሾው ምርጦቼ ስለሆናችሁ እንበትናለን ብያለሁ። መቀጠ አንዴ ሃሊቤሪ የአመቱ ምንድነው መጥፎ ፐርፎርማንስ ተብላ አስቀያሚ ፐርፎርማንስ ተብሎም ኦስካር ወስዳለች። የአመቱ ምርጥ አክተርም ተብላ ኦስካር ወስዳለች። የሲዝኑ ማይረባ ፐርፎርማንስ ተብሎ አልፋቸዋል። ኮንግራቹሌሽን። እኔ ግን ማለት እኔ አሁን እያየውኝ ያለሁት ሶስታችሁም ላይ ማለት ነው ከዚህ የምሰጠው ነገር ስሰሩና የራሳችሁን ነገር እዛችሁ መታችሁ ስሰሩ እንዴት እንደምለያይ አይታችኋላ። ኢማጂኔሽን፣ ኢምፕሮቫይዜሽን፣ ቦዲ ብሎክ በቃ በአክቲንግ ዘርፍ ላይ ይሄ ኢምፖርት ቤዚክ የሚባሉትን ነገር የሚታይበት ነገር በዚህ ነው በምሰጥ ነው። ሶ ይዛችሁ የመጣችሁትን ያይ ለምትጫወቱትን ተጫወቱ። በቃ ከዚህ የምነገራቸው ምንም እኮ አሁን ይሄን አድርግ ሲባል ይሄንኑ አይደለም ይዘ መምጣት ጨማምርና የራሴን ነገር ክሬት አድርገይና አዳሙ አዳምጠኝ። ቆይ አመመ እንዴ? አይደለም አዳምጠኝ አዳሙ። በቃ ለዚያ በቃ የወለደ አባት ነው። እሱ ማለት ያንተ ወላጅ አባት ነው። እኔ ደግሞ እሱ ነው ልጅ ጋሽ ለቅ አትንካኝ። ቆይ ለማተ ልጅ ትላለህ እንዴ? በአዲስ ሚዲያ ኔትወርክ እና በአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ ትብብር እየተዘጋጀ የሚቀርብላችሁ አዲስ ታለንት ሾው ምዕራፍ 4 የመጨረሻው ዙር ውድድር ይህም በመሰለ ሁኔታ ተጠናቋል። በምዕራፍ 5 ደግሞ ተወዳዳሪዎች ምን አይነት ስራ እያቀረቡ ያስደንቁናል የሚለው በሁላችን ዘንድ ተጠባቂ ነው። እኛንና ዳኞችን ያሳመረች ሽናዲስ ነች። ሽናዲስን ማግኘት ከፈለጋችሁ 22 ጎላጉል ፊት ለፊት ታውን ስኩዌር ሁለተኛ ፎቅ ትገኛለች። እንግዲህ ምዕራፍ 4 በተለየ ከፍታ ነው የተጠናቀቀው። ምዕራፍ 5 ደግሞ ከዚህ የባሰ ከባድ ሚዛን የሆኑ ተወዳዳሪዎች ስራዎቻቸውን ያቀርባሉ። እኔ በግሌ ምዕራፍ 5 እስክንደርስ በጣም ጓጉቻለሁ። እኔም እንደዛው እንግዲህ ባየነው መሰረት ምዕራፍ 4 እጅግ አጓጊ የሆኑ እጅግ ፉክክር የበረታበት ዙር ሆኖ አልፏል። ምዕራፍ 5 ደግሞ ከዚህ ከፍ ብሎ እንደሚከሰት አንጠራጠርም። ፕሮግራሙን ወደ እናንተ በማድረስ ምህረት ደምሴና ዮሐንስ አዳነ ከመላው ከካሜራ ጀርባ ከሚገኙ ባለሙያዎች ጋር አብረናችሁ ቆይተናል። ሳምንት እንገናኛለን። ሰላም ቆዩ።